አሰላሙ አለይኩም ፒፕል እንዴት ናችሁ? ዛሬም በገስ ደ ፒክቸር ፓርት 5 ተመልሰናል። ይሄው እንደምታዩት ደግሞ እዚህ ጋር እንግዳ አለ። ራስን አስተዋውቅ። ሰላም ያብስራ እባላለሁ። በባለፈው ቪዲዮ ላይ እንደተነጋገርነው ከናንተ ውስጥ አንድ ሰብስክራይበር መርጠን ከገስ ደ ፒክቸር ቻምፒዮን ጋር ይጫወታል ብለን ነበረ። ያሸነፈኝ ደግሞ ይቺን ማይክ ይሸልማል ብለን ነበረ። የ3000 ብር ማይክ ነች እና ማን እንደሚያሸንፍ እናያለን። ዝግጁ ነህ? ተዘጋጅቻለሁ። ኦኬ፣ ወደ ጌም እንግባ። Okay, round 1. Okay. የኔ ሰው ይሄ ነው። የኔ ደግሞ ይሄ ነው። ኦኬ፣ መጀመሪያ እሺ እኔ ልጠይቅ። እዚህ ጋር ያለው ሰውዬ ማለት ነው እኔ ያስኩት ሰውዬ ዩቲዩበር ነው? ዩቲዩበር ነው። ኦኬ፣ እሺ። እኔ ያስኩት ሰውዬ ቲክቶክ አለው? ቲክቶከር ነው። ኦኬ፣ እኔ ያስኩት ሰውዬ ዩቲዩብ ላይ ዋና የሚሰራው እዛው ላይ ነው ወይስ ሌላ ሶሻል ሚዲያ ማለት ዩቲዩብ ላይ ብቻ ነው የሚሰራው? እኔ እስከማውቀው ዩቲዩብ ላይ ነው የሚሰራው። ኦኬ፣ እሺ። እኔ ያስኩት ሰውዬ በሚሊዮን የሚቆጠር ፎሎወር አለው? በሚሊዮን የሚቆጠር አለው። እኔ ያስኩት ሰውዬ ሰብስክራይበር ከ1 ሚሊዮን በላይ ነው። እንጃ ነው። ኦኬ፣ እሺ። ከ1 ሚሊዮን በታች ነው ማለት ነው። ኦኬ፣ እሺ፣ ጠይቅ። እሺ፣ እኔ ያስኩት ሰውዬ አዶናይ ነው? Ali Rich. Okay, very good. Next round. Okay. ሁለተኛ ራውንድ። ኦኬ፣ እሺ። እኔ ያስኩት ሰውዬ very good. እሺ፣ ቲክቶከር ነው? ቲክቶከር አይደለም። ኦኬ። ቲክቶክ አካውንት አለ ነኝ። እሺ። እኔ ያስኩት ሰውዬ ኳስ ተጫዋች ነው? ኳስ ተጫዋች እሺ። እኔ ያስኩት ሰውዬ ቲክቶከር ካልሆነ ይመስለኛል ሶሻል ሚዲያ ላይ ያለበት አይመስለኝም እኔ። ኦኬ፣ ስለዚህ ምንድነው ትክክለኛ ጥያቄ? ኦኬ፣ እሺ። እኔ ያስኩት ሰውዬ እንትን ነው? አትሌት ነው? አትሌት ነው። እሺ። እኔ ያስኩት ሰውዬ ደግሞ በኢትዮጵያ በጣም ታዋቂ ነው ማለት በጣም ኦቨር ታዋቂ ነው? እውነት ለመናገር እኔ አላውቀውም። ምንድነው? ከውስጥ ይመልሱልህ። ታዋቂ ነው ኢትዮጵያ ውስጥ? ኦኬ፣ ታዋቂ ነው። እሺ። እኔ ያስኩት ሰውዬ እዚህ ጋር አትሌት ከሆነ እኛ ደግሞ ሀበሾች የምንታወቀው በእንትን ብቻ ነው። በሩጫ ነው። ሩጫ ላይ ነው። ይሄ ሯጭ ነው ማለት ነው። ኦኬ፣ እሺ፣ ቬሪ ጉድ። እሺ። እኔ ያስኩት ሰውዬ ቀነኒሳ በቀለ ነው? ወይኔ ማን ነበር ይሄ? ኃይሌ ገብረስላሴ። ዛሬ ያብስራ 2-0 እየመራች ነው። ይመቻት። we will dominate next time. ኦኬ፣ ሶስተኛ ራውንድ። ኦኬ፣ እኔ ያስኩት ሰውዬ ወንድ ነው? ወንድ ነው። ኦኬ፣ እኔ ያስኩት ሰውዬ ኦኬ፣ እሺ። ቲክቶከር ነው? እሺ፣ ታዋቂ ቲክቶከር ነው? ታዋቂ ነው። ኦኬ፣ እሺ፣ ጠይቅ። እሺ፣ እኔ ያስኩት ሰውዬ ዩቲዩብ ላይ ያለበት ማለት ዩቲዩብ ይሰራል? ዩቲዩብ ላይ
ዩቲዩብ ላይ እርግጠኛ አይደለሁም ግን ይመስለኛል ዩቲዩብ ላይ አካውንት አለ። ምን ባይሰራበትም አለ አካውንት ኖሯል አይደል? ኦኬ እኔ ያስኩት ሰውዬ ታዋቂ ቲክቶከር ከሆነ ብዙ ታዋቂ ቲክቶከር አለ። ኦኬ እሺ ፎሎወር ከአንድ ሚሊዮን በላይ ነው? ከአንድ ሚሊዮን በላይ ነው። ከአንድ ሚሊዮን በላይ ነው? ኦኬ እሺ እኔ ያስኩት ሰውዬ ጆን ዳንኤል ነው? ጆን ዳንኤል አይደለም። እኔ ያስኩት ሰውዬ ከአንድ ሚሊዮን በላይ ፎሎወር አለው። ኦኬ ከአንድ ሚሊዮን በላይ ፎሎወር አለው። ብዙ ናቸው እኮ ብዙ ናቸው። ኦኬ እኔ ያስኩት ሰውዬ አረ ጉዴ አት በጣም ብዙ ናቸው። ኦኬ እኔ ያስኩት ሰውዬ ወጣት ነው? እሺ ወጣት ነው። ኦኬ ቬሪ ጉድ። እሺ እኔ ያስኩት ሰውዬ ላይቭ ስትሪም ያደርጋል? ላይቭ ስትሪም እኔ የሚያደርግ አይመስለኝም። ያደርጋል እንዴ ላይቭ ስትሪም? አያደርግም። ኦኬ እኔ ያስኩት ሰውዬ ኦኬ አንተ አሪፍ ጥያቄ ነበረ መጠየቅ ነበረብኝ እሱ። ኦኬ ቬሪ ጉድ። እኔ ያስኩት ሰውዬ ዝም ብዬ ልገምት መሰለኝ። ልገምት በርጣሚዎስ ነው? በርጣሚዎስ አይደለም። ኦኬ እሺ እኔ ያስኩት ሰውዬ ላይቭ ስትሪም የሚያደርግ ከሆነ እሺ እኔ ያስኩት ሰውዬ ልጅ አለው እንዴ? አለው። ኦኬ አለው። ኦኬ እኔ ያስኩት ሰውዬ በጎን ዩቲዩብ ላይ ይሰራል? ዩቲዩብ አለው እንዴ? የለውም። ኦኬ ቲክቶክ ላይ ነው ያረፈው ሰውዬ። እሺ እኔ ያስኩት ሰውዬ ኮንተንቱ የስፖርት ምናምን ነው? ኮንቴንቱ የስፖርት ምናምን ነው። ኦኬ አይ አይደለም። ኦኬ እሺ እኔ ያስኩት ሰውዬ ከአንድ ሚሊዮን በላይ ፎሎወር ያለው። እሺ እኔ ያስኩት ሰውዬ ኮንቴንቱ እንትን ላይ ነው ፊዚካል ኢንሃንስመንት ምናምን ማለት ኢንተርቴይንመንት ውጪ ማለት ነው። ፊዚካል ምናምን ላይ ጀስት ሄልዝ ምናምን ላይ አይደለም። ኦኬ አይደለም። ኦኬ እሺ እኔ ያስኩት ሰውዬ ሪላክስ ሙዚቃ አውጥቷል? ያስኩት ሰውዬ ኦኬ አንተ ይገርማል። እኔ ጥያቄ ልጠይቀው ነበር ነው ቀደምከኝ። ኦኬ አንተ ያስኩት ሰውዬ ሙዚቃ አውጥቷል አለው። እሺ እኔ ያስኩት ሰውዬ እሺ ከአንድ ዩኒቨርሲቲ ናሆም ፎንቲ ነው? ናሆም ፎንቲ አይደለም። ኦኬ እሺ እኔ ያስኩት ሰውዬ ጆሲ ነው? አይደለም። ጆሲ አይደለም። እኔ ጋር ያለው ሰውዬ እኔ እንደውም እሱ እየመሰለኝ ነበር። አንተ የኔ ጆሲ እየመሰለኝ ነበር። ኦኬ እሺ ጆሲ አይደለም ማለት ነው። ስለዚህ የሆነ ቦታ ነው የተደበቀው ሰውዬ። ኧረ ጉዴ ማን እንዳያመጣችብኝ። ኦኬ እኔ ጋር ያለው ሰውዬ ሪላሽ መቼም አልደርስበትም። ኦኬ እሺ እኔ ያስኩት ሰውዬ አንተ ምንድን ነው? እሺ እኔ ያስኩት ሰውዬ ኮንቴንቱ ሰው ምናምን መርዳት ነው? ሰው ሲረዳ ይችላል። የሚረዳ ሰው አይረዳ ማለት ነው በምንም እንትን እንደዛ አይደለም። እሺ እኔ ያስኩት ሰውዬ ከ500,000 በላይ ፎሎወር አለው?
ከ500 ሺህ በላይ ይመስለኛል። ሰውዬው ቲክቶክ ላይ የለውም ቲክቶክ። ኦኬ እኔ ያስኩት ሰውዬ ኧረ ጉድ ምንም ሊመጣልኝ ይችላል። እኔ ያስኩት ሰውዬ አንተ በጣም ታዋቂ ከሆነ እኔ ያስኩት ሰውዬ እንትን ነው ኮሜዲያን ነው። ኮሜዲያን አይደለም። ኮሜዲያን አይደለም። ኦኬ እሺ እኔ ያስኩት ሰውዬ ቶማስ ነው። ቶማስ ኮሜዲያን ነው። ኮሜዲያን ቶማስ። ኦኬ እኔ ጋር ያለው ሰውዬ ወይኔ እኔ ጋር ያለው ሰውዬ ሶስተኛ ራውንድ ነው። ሶስተኛ ነው አራተኛ? ሶስተኛ ነው። ኦኬ እሺ እኔ ጋር ያለው ሰውዬ ልገምት ዝም ብዬ እንትና ነው። ታኩር ነው። ታኩር አይደለም። ኦኬ እሺ እኔ ያስኩት ሰውዬ ቋሚ ሰራው ዘፈን ነው። ቋሚ ሰራው ዘፈን ነው ወይ? ቋሚ ሰራው ዘፈን ይመስለኛል። ኦኬ እኔ ያስኩት ሰውዬ ወይኔ ጉዴ ምንም ነው ጥያቄ እየመጣልኝ አይደለም። እኔ ሪላሽ እሺ እኔ ያስኩት ሰውዬ እዚህ ሀገር ነው የሚኖረው? ኢትዮጵያ የሚኖረው? ኦኬ እሺ እኔ ያስኩት ሰውዬ ቴዲ አፍሮ። ገላግለኝ እንደዛ ብለህ እንትና ስቲፎ ኦኬ አራተኛ ራውንድ ካላሸነፍን ተበልተናል ማለት ነው። ካላሸነፍኩኝ ቻምፒዮንሺፕን ነው የማጣው። ስለዚህ ይሄን ሰው የተችታላ 3 ሙከራ ብቻ። ኦኬ እሺ ማነው ጥያቄ? እኔ ከተሸነፍኩታ 3-0 እየመራ ነው ያብስራ። እሺ እኔ ያስኩት ሰውዬ እዚህ ጋር ዩቲዩበር ነው። ዩቲዩበር ነው። እሺ ቀጥታ ወደ ሰውዬው መገመት ይችላል። ገምት። እሺ እኔ ያስኩት ሰውዬ አቤል ብርሃኑ። አይደለም። እሺ እኔ ያስኩት ሰውዬ ዩቲዩበር ነው። እሺ እንደዛ ከሆነ እሺ በቋሚነት የሚሰራው ዩቲዩብ ላይ ነው። አብዛኛው በቃ ምን ልበል እንደ ዋና ስራ አድርጎ የሚይዘው ዩቲዩብ ነው። ኦኬ ቬሪ ጉድ። እሺ እኔ ያስኩት ሰውዬ ቲክቶከር ነው። ቲክቶከር ነው። እሺ እኔ ያስኩት ሰውዬ እንትና ነው። ማን ነበር ስሙ? ጃኒ ነው። ማን ነበር ስሙ? ኤፍጂ ነው። ኤፍጂ። ኦኬ ካምባክ እየሰራ ነው ይላል። ኦኬ ላስት ራውንድ ይላል። ላስት ራውንድ አሁን ካሸነፍኩኝ አሸናፊ ነኝ፣ እሱ ካሸነፈ ደግሞ አሸናፊ ነው ማለት ነው። ኦኬ አሁን እሺ ተሸናፊ ስለሆነ እንጀምር። ጠይቅ። እሺ እኔ ያስኩት ሰውዬ ቲክቶከር ነው። ቲክቶከር። እሺ እኔ ያስኩት ሰውዬ ቲክቶክ ላይ 1 ሚሊዮን ፎሎወር አለው። ከ1 ሚሊዮን በላይ አለው መሰለኝ። ከ1 ሚሊዮን በላይ ነው። ኦኬ እሺ እኔ ያስኩት ሰውዬ ቲክቶክ ላይ ላይቭ ስትሪም ያደርጋል። ኦኬ ቲክቶክ ላይ ይመስለኛል ያደርጋል። ኦኬ ቬሪ ጉድ። እኔ ያስኩት ሰውዬ ኦኬ እሺ እኔ ያስኩት ሰውዬ ወጣት ነው። ወጣት ነው። ኦኬ እሺ ቬሪ ጉድ። እሺ እኔ ያስኩት ሰውዬ ጆን ዳንኤል አይደለም። ኦኬ እኔ ያስኩት ሰውዬ
እኔ ያዝኩት ሰውዬ ኦኬ እኔ ያዝኩት ሰውዬ ላይቭ ስትሪም ላይ በጣም ብዙ ጊፍት ያገኛል። ጊፍት ያገኛል። ኦኬ እሺ እኔ ያዝኩት ሰውዬ ቀይ ነው። አይረላሽ ኦኬ ቀይ ነው ማለት ኦኬ ሀበሻ ነው ታለ ቀይ ነው ስትል ነጭ ነው ማለት ቀይ ቀይ ይባላል። ኦኬ ሲጀምር ሀበሻ ቀይ አለ እንዴ? ኦኬ እኔ ያዝኩት ሰውዬ ወይኔ ኧረ ራኩኝ፣ በጣም ራኩኝ እኔማ። ኦኬ እኔ ያዝኩት ሰውዬ እሺ ምንድን ነው ስሙ? ኮንቴንቱ ስፖርት ምናምን ነው? ስፖርት አይመስለኝም። አይደለም። ኦኬ እሺ እኔ ያዝኩት ሰውዬ ቀይ ካልሆነ ቀዮችን ነው ታውቃቸው ነው? እሺ እኔ ያዝኩት ሰውዬ ኤርሚ ነው። ኤርሚ አይ ኤርሚ አይደለም። ኤርሚ አንዱ አላውቅም፣ ግን ይሄ ስሙ ኤርሚ አይደለም። ኦኬ እኔ ያዝኩት ሰውዬ ቅድም አንተ ምን ብለህ ጠይቀው? ቀይ ነው ብለህ ጠይቀው። እሺ እኔ ያዝኩት ሰውዬ ጥቁር ነው። ጸይም ነው ጥቁር ነው ይባላል። ቀይ ካልሆነ ሁሉም ጥቁር ነው አይደለ? በቃ ጥቁር ነው። ኦኬ ጥቁር ነው። እሺ ኦኬ እኔ ያዝኩት ሰውዬ ጆሲ ቅድም ልጅ አይደለም፣ ጆሲ አይደለም። እሺ እኔ ያዝኩት ሰውዬ ናሆም ፎንቲ ነው። አላህ ዋው በሚገርም ሁኔታ ቻምፒዮንሺፕ እስካሁን እኔ ጋር ነች ትላለህ። እናም የአብስራም እንደምታዩት በደንብ ተጫውተው መጀመሪያዎቹን 3 ራውንድ ዶሚኔት አድርጎ ነበረ። በሚያሳዝን ሁኔታ 2ቱን ተሸነፈ ማለት ነው። በአጠቃላይ 4 ፖይንት እሱ 3 ፖይንት በመያዝ አሸንፍ ያለው ማለት ነው። እና እንደምታዩት እቺን ማይክ እስካሁን ያሸንፋት ሰው የለም። ስለዚህ እድላችሁን መሞከር ከፈለጋችሁ እዚህ ጋር ማስቀምጥላችሁ እዚህ ጋር ወይ ዲስክሪፕሽን ላይ ኮሜንት ላይ ማስቀምጥላችኋለሁ። ገብታችሁ በዛ ዩዘርኔም አናግሩን፣ እድላችሁን ሞክሩ። ይመቻችሁ። ቡም ሻካላካ